ጉድ የክፋት ጥግ ማለት ነው። የአብርሽ እንግዲህ ፎቶ ዘቅዝቆ ሰብስክራይብ ሊያነሱ የተመካከሩ እነዚህ ደግሞ የሩታ ደጋፎች ናቸው። የሩታ ደጋፊ እንግዲህ እውነት ለመናገር ከክፋት ውጭ ምንም አታውቁም። እኔ አስረግጬ ልንገራችሁ። በነገራችን ላይ አብርሽና ሩታን ለመመለስ በኮሜንት ነበረ በኮሜንት ሀሳባችሁን ጀግና ከምትሉ HR ያረጋችሁ ጀግና ወደፊት ከምትሉ በጀመራ ነበር ስህተታችሁን እኛ ስንናገር ዩቲዩባችሁን ያዘጋችሁ ዩቲዩባችን ያስቀጣችሁ እናንተ ፋራውላ ማለት ነው። ለምን ዛሬውን ጁማ ነው ባይዘዊ ወላይ ትላለች አዳሜ እዚህ ላይ ወላይ እግዚአብሔርን ድፍጥ ያርጋችሁ ባለጌውላ ማለት ነው። በነገራችን ላይ አንድ እውነታ ልንገራችሁ። ክፋታችሁ ጥግ ነው የምታሳዩት የሩታ ደጋፊዎች። ኤርሜላ ደግሞ ኤርሜላ የምትወዳት ከሆነ ማለት ነው ውዶቼ የአብርሽ ተነሳ ማለት የሩታ እንደምነሳ እንዳትረሱ። እኔ እንደዚህ አይነት ክፋት የለብኝም። ወድጄ ነው ሰብስክራይብ አድርጉት አላነሳባችሁ። እውነት ለመናገር እኔ አላይም ካልፈለኩ እኔ ማልፈልገው ቪዲዮ በነገራችን ላይ አላይም። እውነቱ ስነግራችሁ እንደዚህ ጭቅጭቅ የመጣ ቀን የእውነቴን ነው የምላችሁ አይላይስ ላይቱን ትንሽ አይቼ ነው ከዛ በኋላ መውጣ አላይም እስከ መጨረሻ ግዴታ አለብኝ። ላይክ አደርጋለሁኝ ከተመቸኝ 5 ደቂቃ ከሆነ አይቼ ላይቱን ያሳለፍኩ አይቼ አስተያየት ልሰጥ እችላለሁ። ከዛ ውጭ ቪዲዮ አልጨርስም፣ ካልተመቸኝ አልጨርስም። እናንተም ደግሞ አለማየት ትችላላችሁ። ሰብስክራይብ እናነሳለን ብላችሁ እዚህ ላይ የክፋታችሁ ጥግ ስድባችሁ ወዮ እናንተን ያሳደገ ቤተሰብ ተሰደበ። ለነገሩ እናንተ ማንነታችሁ እዛ አይታይም። ምድረ ክፍታፍ ማለት ነው። ማለት የሰው ልጅ ለመመለስ ክፋት መስራት የለባችሁ። በኮሜንት ከቻላችሁ ሩታም ትክክል አልሰራችሁም፣ ትክክል አይደለም። እኛ እኮ ሩታ አንጠላም። እኔ እግዚአብሔር ምስክሬን ማንንም አልጠላም። እዚህ ሚዲያ ላይ ማንም በሰራችሁ በተናገራችሁ ቪዲዮ ሊሰራ እችላለሁ። ኤርሜላ ማነው ሩታም አልጠላትም እኔ በጭራሽ። ከዚህ በፊት ምን ብዬ ነው ሲሰራ የነበረ ከሩታ ጎን ነበርኩ ታውቃላችሁ። መልካም ነገር ሲሰራ መልካም ነገር ሰርታ አታውቅም ባይዘዌ ስላችሁ ከአብርሽ ጋር በፍቅር ሲመጡ በደስታ ነበር የምሰራው። አሁን ግን ዝሙት ስለሆነ የምሰራው ምንም ሰው ማትመስለኝ ባይዘዌ እኔ ቀሻሻ ተራ ነው የምትመስለኝ። ለምን ካላችሁ እራሷን ተራ ያረገችው ሴትነቷን ካይሚ ማማር ነበረባት። ካይሚ ገባችሁ? ክፋት ጥሩ አይደለም። ማርያምን ነው የምላችሁ ክፋት ጥሩ አይደለም። ተሰብስቦ ሄዳችሁ ሰብስክራይብ አንሱ እየተባለ ነው ጋይስ። የአብርሽ ሰብስክራይብ ሊያነሱ 500 ሺህ ለምን ይገባል ያሉ እግዚአብሔርን በጣም ናፈርኩባችሁ። ቪዲዮ መጨረሻ አስገብቼላችኋለሁ። ዩቲዩብ ከቀጣኝ ይቅጣኝ አዳምጡ። የክፋታችሁ ጥግ አሁን ማንሳት አለብን። 500 ሺህ ሳይገባ አራታው አብርሽማ ቀቅላችሁ ልትበሉ እኮ ምንም አልቀራችሁም ባይዘው ክፋታችሁ ጥግ። ይሄ ልጅ ደግሞ እግዚአብሔር ከፍ አደረገ። ክፋት ሆነ መጥፎ ነገር ቢሰራ እግዚአብሔር ከፍ ያረገ ነው ልጅ። እናንተ ግን ሜዳ ነው የምትቀሩ። ለማን ብላችሁ እንደዚህ የምትሳደቡት? ለማን ብላችሁ እስቲ በማራም ምን አነቀለታም ናችሁ ማለት ቤተሰብ የላችሁ? እንደዚህ እዚህ ላይ ተዘብዝበሽ ከምትካፈቺ ለምንድን ነው ወይ ዩቲዩብ ስሪ ወይም ደግሞ ለምን አተኝም? ለምን ሻወር ገብተሽ አተኝም? ለምን ረፍት አታረጊም? እንዴት ነው የሰው ዩቲዩብ ለማዘጋት ሰብስክራይብ ለማንሳት የምታውጁ? እዚህ ላይ ቁጭ ብላችሁ ዛሬ ነው እንዴ አብርሽ ድራማ መስራቱን የታያችሁ? መጀመሪያ ስታሽቀብጨን ነበር ትላንትና። ያ ቪዲዮ ስላያችሁ ደማችሁ ፈላ። ሄርሜላ ወደፊት። ሄርሜላ ደግሞ የሄርሜላ ደጋፎች አስመሳይ ሆናችኋል። ግማሾቻችሁ ተከፋፍላችኋል። የሩታው ናችኋል። ኤንዌስ ቪዲዮ ስሙ በደንብ ግማድ የመሰለ ሰው ደረጃ ባለቤቷ በመጀመሪያ ደረጃ እሱን ለማድረግ ይሄ ሁለቱ ብቻ አይደለም የሚስማሙት። ታውቂያለሽ የእሷን ደጋፊዎች እስቲ ነይ ዲራማ እየሰራ ባለቤቷ እኮ እነሱ ሩታ የሌላ ጸባይ አምጥቶ ያስረገጣት ነው። ሩታም ኢትዮጵያዊ ናት፣ እህታችን ናት። ሄርሜንም እንደዛ ያረጋት ነው። ለምን ያስደርጋል? ይሄ ልጋጋ ሰይጣን እኮ ነች ራሷ። እዚህ ሆነን ነው እንደ ሰብስክራይብ ማንሳት ምንችለው? ምንድነው የምትሳደቡት? የሄርሜላ ወዳጅ ካጠፉ እኔ ያስተካክላቸዋለሁ። የሩታ ወዳጆች ደግሞ አትሳደቡ ፕሊዝ። ሰብስክራይብ እንደሚነሳ ከፈለጋችሁ አንዳችሁ ብረዱ። ኦኬ ጭራሽ የዛሬውን አይታችሁ ብረዱ። እስኪ አሁን የምናባቱ የዛሬ ነው። እስኪ ዛሬ ማለት ነው ይወጣል። ለምንድነው ሰብስክራይብ ለምንድነው ዛሬ የምናይለት 500 ሺህ ይግባ?
ነው ከሩታ ጋር ይመጣል ከሄርሜላ ጋር ይመጣል። እስኪ ተረጋግጡ። እስኪ ቆይ መጨረሻው መች ታወቀ? መች ዳነ? እሱ መጀመሪያ ታጣበት መች ዳነ? ገና መች ዳነ? ወደ ራሱ መች ተመለሰ? መቼ ታመመ ሳራ? ቆይ ሚታል አብርሃም ጠባለ ዶስ ሰብስክራይብ ይረጋጋ። እስኪ ቆይ ይረጋጋ። እስኪ ተረጋጋ። ሂደሽ አስጠብዩ። ታማል አብርሃም በግ አልታመመም። ድራማ እየሰራ እኔ አንዴ ላውራና ልውጣ። አልፈልግም። በቃ ይሄን አይደለም የምትፈልጉት፣ ልንገራችሁ። እኔ ከሄርሚ ጋር አቆማለሁ ማውራት። ሁለተኛ ሲቀጥል ደግሞ እዚህ ላይ ያላችሁትም ይሁን የአብርሽ ሰብስክራይብን አንስተን ገደል ስንከተው የዛኔ ስነ ስርዓት ይዞ ይመጣል። እኔ ሄርሚ እሺ፣ ዛሬ ሄርሚ አልቅሳ ስትመጣ ሩታ አልቅሳ ስትመጣ ይሄ ማን ነው? ወይ አፍንጫ የለው ወይ አፍ የለው ከንፈር የለው አያምር አያፍርም። በዚህ ልጅ ነው እንደኛ ዛሎ ማድረጉ እኮ መጀመሪያ አንቺ የሄርሚ ደጋፊ ነሽ አይደል? ይሄንን ለመወሰን ከኛ ጋር መወያየት ነበረብሽ እንጂ እሱን አስገብተሽ ሄርሜላንም ማስረገጥ የሄርሜላንም ደጋፊ ማስረገጥ ታሉት እህቶቼ ማዳን ይፈልጋለሁ። አለቃ ሄርሜላ የምር ብራቮ፣ አንደኛ። እኔ እንጃ ምን ላንቺ ወላሂ ለአዚም ይገባሻል። ሲጀመር የሰፊያት ነው ከቪዲዮ የምናጠፋው። እውነት እናቴ ሲሚ ዝሙት እኮ እንደዛ አይነት ሰው ዝሙት እየሰራ እኮ ነው። ዝሙት እያስተማረች ያለች ብለን እንደዚህ የሄርሜላንና የሩታን አራት አርግተን መሀል ላይ ይሄን ልጋጋም ሌላ ፎቶ አምጥተን ስንረግጥና ሰብስክራይቡ ሲነሳበት አሁን ቢትቀዱ ራሱ ፋይዳ የለውም። ክፋት ነው እንደሱ ያስችናን ታላሳለች እስኪን ታላሳለች ሄርሜላ ለምን ታለቅሳለች? አንቺ ሄርሜላ ጋር ሲሄድራል ማስለቅሱ ያታይሽ። አሁን እኮ እነሱ የሚዘቀዝቁበት ሰዓት ነው፣ እኛ የምንዘቀዝቅበት ሰዓት እኮ አይደለም። አንደኛ ማለት ነው። ሁለተኛ ደግሞ ከኛ ልትወያዩ ሄርሜላ የወደደችውን ለሷ የተስማማት አይደል? አብርሽን እኛ መቼ አውቀ ነው መቼ ደገፍ እንትዛር በጣም ነው። ዛሬ ነው የምታለቅሰው፣ ከነገ ወዲያ ደግሞ ሄርሜላ መልሳ ታለቅሳለች። እንታ ያለች ትናንትና ሄርሜላ አላለቀሰችም፣ ዛሬስ ሄርሜላ ትደሰታለች፣ ሩታ ነገ ታለቅሳለች። ይሄ ልጋጋም ሁለት ሴቶች ለምንድን ነው የሚያስለቅሰው? ቅሪ በላችሁ እናንተ ብታነሱ ይጨር። ቆይ አሁን መቶ አራት ሰው አላችሁ። ቆይ እስኪ ያወርዳችኋለሁ እንትን በሉ። 108 ሰው አላችሁ። ሄዳችሁ ሰብስክራይብ አንስታችሁ ትመጣላችሁ ወይስ ቀጠሮ እንያዝ? ከታችሁ ማርያም እናነሳለን ቶኒዝና ማለት ነው። ይኸውልሽ ራሱ ቀጠሮ እንያዝ። አያስፈልግም። የምን ቂጡን ነው የምንወጋው? እንደፋለ